ቆይ እንዳታሳልፉት አንድ ጊዜ ሰተን እናዳምጣቸው። አንቺ እኮ ጌታን እንዴት እንዳልተቀበልሽ ይገርመኛል። ጌታ እንደ በደሌ እንደ ኃጢአቴ ሳይመለከት ራሱን ሰጥቶ የደም ዋጋ ከፍሎ ተቀብሎኛል። እኔ በምን አቅምና ድፍረት ነው እርሱን ልቀበል የምችለው? ታዲያ እንደ ተቀበለሽ ካመንሽ ለምን አትቀበዩም? እኔ በልጅነት ጥምቀት ገና በእናቴ እቅፍ ሳለሁ ተቀብዬዋለሁ። ይህም ማህተብ እርሱን መቀበሌንና ለእርሱ መታጨት እንዲታወቅ ሙሽራዋን እንደምትጠባበቅ ሙሽሪት የታሰርኩበት የእምነት ቃል ኪዳኔ ነው። የምትዩም ሆነ ማህተብ ማሰር ግን መጽሐፍ ቅዱሳዊ ማስረጃ የለውም። ባንቺ እምነት ጣትሽ ላይ ያደረግሽ የጋብቻ ቀለበት መጽሐፍ ቅዱሳዊ ማስረጃ አለው? የለውም። ነገር ግን ጣትሽ ላይ ያጠለቅሽውን ቀለበት የሚያይ ሁሉ የታሰርሽና ባል ያላት ሴት መሆንሽን ያውቃል አይደል? ስታወልቂው ፈት አድርገሽውን ቢሆን ሌላ ወንድ ጋር ስትሄጂ አመንዝራ ትባያለሽ። ልክ እንዲሁ ሙሽራው ክርስቶስ ሊወስደኝ እስኪመጣ ድረስ የሚያየኝ ሁሉ የማን እንደሆንኩና መታጨቴን ያውቃል። ስበጥሰው ፈትነኝ አድርጌውን ቢሆን ስለ ምድራዊ ጉርለቴ ከሱ ቤት ወደ ሌላ ቤተ እምነት ይሄድኩ ቢሆን አመንዝራ ከትዳር ውጭ የምትሄድ አይነት ሴት ማለት ነው። ታዲያ አንቺ በልጅነቴ ስለ ጌታ ምንም ሳታውቂ ተጠምቀሽ ኢየሱስን አግኝቼዋለሁ ብለሽ ታምኛለሽ? በሚገባ በወንጌል ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው መንግስተ ሰማያት እንደነርሱ ላሉት ናትና እንደሚል አላነበብሽም? እንዲሁም ሌላ ቦታ ላይ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ የእግዚአብሔርን መንግስት አትወርሱም ይላል። ይህንን ሳላነበብሽም? እንግዲህ እኔ የጠቀምኳችሁ ስለመሰለኝ ነው ልውሰዳችሁ ያልኩት። እኔ እኮ ነግሬሻለሁ፣ ምንም የማትሰማ ልጅ ናት። ብሩክ ጨው ውሃ ልትቀዳ ወንዝ ወርዳ እንኳን ልትቀዳ ራሷ ውሃ ሆና ቀረች ይባላል። እናም ተጠንቀቅ፣ አስተውል። ራስን መለወጥ እየቻልክ ነፍስን ለመሸጥ አትሩጥ። ጥቂት ምኞት ተሳክቶ በስጋህም ተደስተ ልትኖር ትችል ይሆናል። ነፍስህን ግን ለዘላለም ለሲኦል ስቃይ አሳልፋ አትስጣት። ብዙ ታተርፉበታላችሁ። አበረታቷቸው። ራስ ተከታታይ የመንፈሳዊ ድራማ ነው። ዩቲዩብ ላይ ራስ ተከታታይ ድራማ ብላችሁ ሰርች ብታረጉ ታገኙታላችሁ። ተከታተሉት፣ ሰብስክራይብ አድርጓቸው። ብዙ ታተርፉበታላችሁ።